ታችሁ ነው የምትመስሉ ዛኔቱም ለሞትብን ነው ቀምሰው ሜላ بتعم زرزير كذا ودا يكون ناي بوزحات دقنستيو فيديو بوشت مسمر مصينلو عقل غيركم ناي كلن دمصي قنزا زحلفو زلوا ملكتي كسام وداتا سمعكم نا كل انسمعن كبصحون شرق ورو حجي انا بوزح كحزكم نوح سلازخونه بوزح سلازخونه فيديوهات ታችሁ ነው የምትመስሉ ዛኔቱም ለሞትብን ነው ቀምሰው ሜላ ሰላም ዘመዶቼ እኔ ሰዓዲ ወርቁ እባላለሁ የመጣሁት ተመዲላ ነው ወሎ ዲጃ ነኝ ተመዲላ ማለት ነው እና ስለዚህ ኧረ ምነው ጨከናችሁ እንዴው ወላሂ ያለንበት ቦታ ላሳዝናችሁ ብሎ ነው ኧረ ላላህ ብላችሁ እንዴው ወላሂ እኛም ምንም በቃ ይሁን የምንበላ የለም በቃ አለቀበት ልጁም እሱም ያው ህፃኗን መቀምሰ የላት ጡትም የለኝ 15 ቀን ብቻ ነው የጠባች ጡት ከዛም በኋላ የለም ያለሁበትን ቦታውን እያያችሁ አረርዱ ይላልህ ብላችሁ ወላሂ አትጨክኑብን ያዳለ ያውቴም እንደዚህ እንደምታዋት እያለቀሰ ይሁደ እንዴው ምን ነው ለእናንተ ለፈጣሪያችሁ ብላችሁ በቃ ያላችሁን 5 10 አራ ያላለ አራት ጨክኑብን እናህም የለን ያው ቢኖርም የለንም አባትም የለን ወንድም የለን እኛውንም በቃ ታኛው ብሶ እንዲያ ወላሂ ላላህ ብላችሁ እርዱን እንደው ላላህ ብላችሁ አቦ ምን ነው ጨከናችሁ እንደው እዚህ ያላችሁን እኮ ነው በቃ የቻላችሁትን 5 10 ብላችሁ የቻላችሁትን ለፈጣሪያችሁ እንደ ሴት ናችሁ ሴትም ወንድም ብትሆኑ እህት ያላችሁ እናት ያላችሁ አላችሁ ሴትም በሴት አይጨክንም ወላሂ ያላል ይሄን ቢያለ ምን ነው እናቴ አራት ጨክኑብን ወላሂ እና ስለዚህ ያለነው የማን ነው እንግዲህ ያውሳው ዘመድ ወደዛናጅ በእምናችን እንቀሳቀስ እስቲ እዱን እናንተ አስባችሁ በቃ ሴትም በሴትነታችሁ መቼም ሰው ሆኖ የማያጋጥም የለም እኛም አላሰብንም ባላሰብነው ነው የመጣን ሰርተን ልንቀይር በተሰብም ልንቀይር እኛም ልንቀይር ነው በቃ በአጋጣሚ እንዲሆን እርዱን ላላህ ብላችሁ ዘመዶቻችን በኢትዮጵያም ያላችሁ በውስጥም በውጭም ያላችሁ እርዱን ያላችሁን 5 10 ብላችሁ እንግዲህ ታላሳዝነስ አንዲ ወስቲውን በሁሌ ቪዲዮ መስራት እኮ ምንም ጥቅም የለውም አንዲ ተግባር ያሏልም ይሄው ወር ሆነን ተጀመረ እሰው ፊቱ ለመላፍላፍ እናንተ ማለት ነው እርዱን ላላህ ብላችሁ በቃ በቻላችሁ 5 10 ለህፃኑም እኮ ጡጦ እንትን ዱቄት መግዣ እኮ መርዲያ ተቀላል አይደለም 5 ቢሆን 10ም ያላችሁን ማለት ነው እሺ ሰላም ዘመዶቼ ሰሜን ጎንደር ነው ትሩንጎ ቦጌ ይባላልው ስለዚህ ምንም አላሳኩትም ነበር ዘመዶቼ እንዲወርዱ ይባካቸው እንዴ ተነስና ታሳያችሁ ቀርበሽና ነገራቸው እስኪ ለማያቸው ይባካችሁ ዘመዶቼ እንደው ምን በላውም የለንም ምንም የለም አሁን ታቷል የለም ከጅም ማጣሱ ራብ ልንሞት ነው ይባካችሁ ዘመዶቼ እንዲወርዱና እንደዚህ ብለን የምን ወድቀናል እየተናገርን ነው ምንም እንደባካችሁ እንደው ያያያችሁና ባካችሁ እንደው የሄዳችሁበትንም ታውቁታላችሁ ሄዳችሁበትም ከሆነ እንደባካችሁ እንደወርዱና ባካችሁ ዘመዶቼ እንደው ያላችሁ ዛሬቱ መጣዋላት ሞት ያቸው ማርያም ነው ፀሐይ ለፀሐይ እንኳን የሚጋረድ የለ ሆኖ ማለት ነው በጣም ይዋቸው እስኪ አያሳዝኑም እናቴ ተሞት እናንተ ሰው አይደላችሁም እግዚአብሔርን ሀበሻን እና ሁላችን ስለዚህ ቢያንስ ብትታበሩ ምን ችግር አለ ይዋቸው እግዚአብሔርን በጣም ይዋቸው ሲያሳዝኑ እናቴ ተሞት በጣም ያሳዝናሉ
በቃ ምንም ተስፋ የላቸው ነው ማለት ነው በረሃ ላይ። ያው አሁን ዛሬ ወታደር መቶ ማለት ነው በቃ አስከሬ በትኖና እነሱ እንኳን ማለት ነው በረሃ ላይ ተበትነው ነው ያሉት። እናቴ ተሞት ነው የምላችሁ። ቢያንስ የተወሰነ እንኳን ብር ተዋጥቶላቸው ወደ ሀገራቸው የሚመለሱበት መንገድ ብናመቻች ምን ችግር አለ? ማርያም እኛ ማለት ነው እኔ አላቃቸው ማያውቁኝ ልጆቹ ማለት ነው። እንዳጋጣሚ ግን እኔ እዛ ሳያገኛቸው እንዴት ተጻል ይርጉዙኝ ምናምን ብዬ ሳያቸው በቃ አሳዝኑኝ። እንደዚህ እስኪ እነዚህ ልጆች ቪዲዮ ስራላችሁ ከበፊትም ቶክ ምናምን ተለቀው አንተ ብሎ ውሸት ነው ምናምን ተብለናን ብሎኝ ልጁ ነው ያወራኝ ማለት ነው እነሱ ጋር ያለው ልጅ እና ሲነግረኝ በጣም አሳዝኑኝ። ማርያም ነው የምላችሁ እና በጣም ያሳዝናሉ ልጆች። ለምንድን ነው እናንተ ማትተባበሩት? በቃ ለምን የተወሰነ ነገር ብንፈጥር ምን ችግር አለበት? እኛ ሰዎች አይደል የተወሰነ ቢያንስ አመቻችተን እንኳን የባህር ተከፍሎላቸው ወደ ቀይ መስቀል የሚሄዱ ነው ወደ ቀይ መስቀል፣ ወደ ኢትዮጵያ የሚመለሱ ወደ ኢትዮጵያ ቢመለሱ ምን ችግር አለ? የምር ተባበሯቸው ጎበዝ። እናድናቸው፣ ነፍስ እናድን። በጣም ነፍስ እየጠፋ ነው ያለው። አደራችሁን ተባበሩብና በፈጠራችሁ እርዱን ለአላህ ብላችሁ ለፈጣሪ ብላችሁ። እውን እንግዲህ ያለንበትን ቦታ እያያችሁን ነው። በፀሐይ በብርድም በዝናብም እየተሰቃየን አቧራውም ድንጋውም እየወደቀብን በንፋሱ የሙት እንደምታውቁት ወላሂ ያለንበት ቦታ ጣው እዝናው ህፃን የሚያድረው የሚተኛው ተመልከቱ። ድንጋይ የተሰቃየን ነው። አቦላላህ ብላችሁ ኧረ ፈጣሪ ብላችሁ ተውቴው ያለንበት እንደው እናንተም ሰው ናችሁ መቼም እኛም ሰው ነን። የፈጠረን ፈጣሪ ነው። እርዱን እስኪ ለፈጣሪ ብላችሁ አቦ አውጡን ከዚህ ጭንቀት ከዚህ ስቃይ ይሁት እንደምታዋቸው ጣው እየቃጠላቸው እንደሚሆኑ ለአላህ ብላችሁ ክርስቲያንም ለፈጠራችሁ ብላችሁ እውት ያለንበትን አቦ እዘኑልን እስቲ። እንደው በስተት ነው እኛም የመጣነው አስበነው አልመጣንም። ይሄን ሆን ብለን ስቃይ ላይ ውሃ ላይ ያለ ነው። ጣው ውሃው እየበላን ለውጥ እንደምታውቁት ህፃን ይዘን እዚህ ነው የተሰቃየን ያለን። ያላችሁን 5 እና 10 መግቡን ወገኖች። ይኸው ህፃን ይዘን እያለቀስን እየተሰቃየን ይኸው እንደምታውቁት ህፃኖች እያለቀሱ ውሃው እየሄደ እንደምታውቁት ተውት። ይኸው ስቃይ ስለና ዳራችን ወጥ እንደዚህ መሰቃየት ዝናቡ እንደዚህ ነው ላይ ይኸው መተኛ የለም መቀመጫ የለም። እርዱን ያላችሁን 5 10 ብላችሁ እርዱን አውጡን ከዚህ ስቃይ ከዚህ ፈተና። ኧረ እባካችሁ ዘመዶች